ሆኗል አሁን። ኦኬ እሺ እግዚአብሔር የተመሰገነ ይሁን። ጌታ ይህንን ጊዜ ስለሰጠን ጌታ የተባረከ ይሁን። ይሄ ያው እያየን ያለ ነው እግዚአብሔር በጴጥሮስ በኩል ያስተላለፈው መልእክት ነው እና ጴጥሮስ ማለት ያው ሁላችንም ታሪኩን እንደምናውቀው በቃ ችኩል የሆነ ከሁሉም ደቀ ፈጣን የሆነ ያልተማረ እውቀት የሌለውን ሰው ነው ጌታችን ኢየሱስ ተገናኝቶ ስሙን ቀይሮ በታላቅ ጉልበቱና ኃይሉ ተጠቅሞበት ያው ለኛ የሚተርፍ ነገር ሁሉ ከሱ ያወጣው እና ጌታ ጴጥሮስን ባሰብን ቁጥር ጌታ ማንንም መጠቀም እንደሚችል በጴጥሮስ ታሪክ አይተናል። ማንንም ስሙን ራሱ ሲቀይረው በቃ አለት አለው እና ህይወቱም ኑሮውም የቀደመውን ቤተክርስቲያን በመምራት በብዙ ያሳለፈ ነው። አሟሟቱ እንኳን ተሰይፎ ለጌታ ነው ህይወቱን አሳልፎ የሰጠው። በምድር በነበረው አገልግሎቱ የእግዚአብሔር መንፈስ በሚራክል ያለፈበት ሰው ነው እና የጌታን ክብር መንፈስ ቅዱስን በብዙ ያወቀ አገልጋይ ነው እና ይሄ ከዚህ አገልጋይ እንዲያውም ሁለተኛውን ጴጥሮስ ሲጽፍልን ወደ ጌታ ጋራ እኔ እወስድሃለሁ ፈጥነና ብሎት በመጨረሻ ላይ በልቡ ያለውን ነገር ሁሉ የተረከበት ክፍል እና ትልቅ ዕድል ነው ለእኛ በዚህ ዘመን ላለነው እንደዚህ አይነት ልምምድና ህይወቱን አሳልፎ እግዚአብሔር እንደዚህ ጠርዞልን እንድናነብ ይህንን ቃል በእጃችን ላይ ስላገባ እጅግ 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 እድለኞች ነን። አንዳንዴ ጀስ አናስተውለውም እና ፎር ግራንትድ እንወስደዋለን፣ ግን ከሚገባው በላይ በጣም በጣም እድለኞች ነን እና ጴጥሮስን ስናይና አሁን ያሉት በዚህ ዘመን ያሉ ሰባኪዎች እስቲ ጻፉ ብለን ቢሰጣቸው የሚጽፉትን ሳየው በጣም ይገርመኛል። ብዙ የተራራቀ ነገር እንደሚጽፉ አምናለሁ። እዚህ ላይ ተጀምሮ እስከሚያልቅ ጽሑፉ ላይ የምናየው ክርስቶስን እንዴት ወደ ማወቅ የምንደርስበትን መንገዱን ነው የጻፈልን። በክርስቶስ ውስጥ ያገኘነውን የዘላለም ርስት ነው የጻፈልን። ያንን ርስት ግን ለማጽናት እስከ መጨረሻው ድረስ ለመጽናት የምንሄድበትን መንገድ በቃ አንደኛ ጴጥሮስንም ስናየው ሁለተኛው ጴጥሮስም እዚህ ላይ ነው ያደላው። የዘመኑ የሆኑ ጸሐፊዎች ጻፉ ቢባሉ ግን እግዚአብሔር በሕይወታቸው ውስጥ እንዲፈወሰ እንዲያደረገ በጥላዬ እንዲሆንኩኝ እንዲሆንኩ ብሎ በቃ በዛ ታሪክ ክርስቶስን ሳይሆን የበለጠ ተገናኝተን የምንሄድ እግዚአብሔር በእነሱ ውስጥ ያደረገውን ታምራት ብቻ አብዛኛውን ጽፈውልን ነው የሚጨርሱልን እና ያንን መንገዱን ግን ብዙ አይጽፉልን፣ ብዙ አናገኝም። እንደዛ የሚጽፉ ሰዎች አሉ፣ ግን በአብዛኛው ነው የምናገረው እና ከጴጥሮስ ህይወት ስናየው መጽሐፉን ኦልሞስት ከምዕራፍ 1 ላይ ምዕራፍ 1 ከ1 እስከ 9 ቁጥር ላይ የሚጽፍልን ክርስቶስ ኢየሱስ በክርስቶስ ሞትና ትንሣኤ የሆነልንን ተስፋ ነው የሚናገረው። ምን አይነት የዘላለም ተስፋ እንዳገኘን፣ ለዘላለም ርስት እንዳገኘን፣ የማይጠፋ ለዘላለም የሚኖር እድፈት የሌለበት ታላቅ ርስት በትንሣኤው በማመናችን የተነሳ እንዳገኘን ይናገራል። ስለዚህ ከ10 ጀምሮ አሁን እያየነው ያለነው ኦልሞስት እስኪጠቀልለው ይሄንን ታላቅ ርስት፣ ይሄንን ታላቅ ተስፋ፣ ይሄንን ታላቅ የዘላለም ጸጋ ለመቀበል እንዴት መኖር እንዳለብን ነው የሚጽፍልን። በግል ህይወታችን ይጽፈዋል፣ በቅዱሳን ባለን ንብረት ይጽፈዋል፣ በቤተ ክርስቲያን ውስጥ ባለን፣ በመንግስታት ባለን፣ በትዳራችን ውስጥ ይገባል፣ በልጆች አስተዳደግ ይገባል፣ በሁሉ ኑሯችን ህይወት ላይ ይገባል። እንዴት መኖር እንዴት መመላለስ እንዳለብን ይጽፍልናል እና ባለፈው
ከቁጥር 13 ጀምሮ አይ ቲንክ እናነበዋለንና ሮዛ ወይ ቲጂ አንዳችሁ የሚቀላችሁ ታነቡልኛላችሁ? ምዕራፋን ከ13 እስከ 25 ምዕራፋን ከ13 እስከ 25 ኦኬ። በጌታ በኢየሱስ ክርስቶስ ስም አነባለሁ የእግዚአብሔርን ቃል። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊት ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ይቀጥል። አይ እስከ 25 ኦኬ። እስከ 25 ጨርሹ። እስከ 5 ነው። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋው ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳር ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ይኖራል። ወንጌል የተሰበከላችሁ ቃል ይህ ነው። እሺ፣ ጌታ ይባርክሽ። ስለዚህ ያገኘነው ጸጋ የተደረገልን በክርስቶስ ያገኘነው ክብር ባለፈው ኦልሞስት 3 ሳምንት በላይ በደንብ አይተናል እና ከ10 እስከ 12 ይሄንን ጸጋ ለኛ ያገለገሉት ነቢያት ራሳቸውን አላገለገሉበትም ይላል። እነሱ እንኳን ትንቢቱ የመጣላቸው ለነሱ አልተገለገሉም። ይሄ ሁሉ ነቢያት ያላገኙት እናንተ ናችሁ ያገኛችሁት። ትንቢት ሁሉ የመጣው ለእናንተ ነው ይላል። ኢቭን ስለ መላእክቶች ይናገር። ይህም ነገር መላእክት ሊመኙት ይመኛሉ፣ መላእክት ሊመለከቱት ይመኛሉ ይላል። ይሄ መዳን ማለት ይታያችሁ የፈጠረው ሁሉን የፈጠረው ክርስቶስ ኢየሱስ፣ እሱ መላእክቶችን ሁሉ የፈጠረ ክርስቶስ ሰው ሆኖ በምድር ላይ ተመላልሶ በእኛ ውስጥ መኖሩ ይሄ ለመላእክት እንኳን እጅግ የሚያስደንቅ ነገር ነው እና ይሄንን መዳን እኛ የተቀበልነውን እኛውን የምንኖርሰውን ጸጋ መላእክት እንኳን ሊያዩት እንኳን ይመኛሉ ይላል እና እንደዚህ አይነት ታላቅ ጸጋ ክርስቶስ እንዲያው ለኛ ሰጥቶናል። ቁጥር 13 ላይ ይላል ስለዚህ እንደዚህ አይነት ጸጋ ስለምትቀበሉ፣ እንደዚህ አይነት ርስ ስለምትቀበሉ፣ እንደዚህ አይነት የከበረ የዘላለም ተስፋ ስለምትቀበሉ፣ ይሄም ተስፋ በእግዚአብሔር ዘንድ የተያዘ ነው። የምትወርሱት በመጨረሻ ዘመን ነው። አሁን አለ፣ በእግዚአብሔር ዘንድ ነው ያለው። የሚገለጠው ደግሞ በመጨረሻው ዘመን ነው ይህ ጸጋ። ስለዚህ የልቦናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉት ይላል። አሁን ወደ ኑሮአችን ውስጥ ይመጣል። አሁን ስንኖር እንዴት ነው የምንኖረው? አንዳንድ ሰው በምድር ላይ ሲኖር ሀብታም ሆኖ ለመኖር ይመኛል። ዘመኑን ሁሉ ወይ ሀብታም ሆኖ ለመኖር ይመኛል። ያን ለመያዝ ለመውረስ የተቻለውን ነገር ጥሮ ግሮ በቃ ሀብታም ለመሆን ተመኝቶ
ወይ ይሆናል ወይ ሳይሆን ደግሞ ያልፋል። የተለያዩ ሰዎች የተለያየ ነገር ለመያዝ ወይ ደግሞ የተለያየ ጎበዝ እግር ኳስ ተጫዋች ወይ የሆነ የተማረ ወይ የሆነ መሪ የሆነ ብቻ ሰዎች የተለያየ ምኞት ኖሯቸው ምኞቶቻቸውን አንዳንዶች ይዘውት አንዳንዶች ሳያገኙት ያልፋል። ክርስቲያኖች ስንኖር እዚህ ምድር ላይ ስንኖር መኖር ያለብን ከሁሉ በላይ በተስፋ መኖር ያለብን ብሎ እዚህ ላይ የሚነግረው ምንድነው? ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉት ይላል። ወደፊትን ስታዩት ተስፋችሁን ስታዩት አንድን ነገር ተስፋ እያደረጋችሁ ኑሩ። ምን? ኢየሱስ ክርስቶስ ሲመጣ ሲገለጥ ለእናንተ የሚገለጥላችሁ ታላቅ የሆነ የእግዚአብሔር ጸጋ ስጦታ አለ። ነፃ ስጦታ፣ የዘላለም ሕይወት፣ የዘላለም እረፍት፣ ቃላት ሊገልጠው የማይችል እግዚአብሔር ለኛ ያዘጋጀው ታላቅ ጸጋ አለ የምትወርሱት። የልጅነትን ስልጣን ጌታ ምን አለ? ዮሐንስ ወንጌል ላይ አለ እግዚአብሔር ለእኔ የሰጠኝን ክብር መጥተው ያዩ ዘንድ ከእኔ ጋር ይኖሩ ዘንድ ለእኔ የሰጠኝን ለእነሱም ሰጥታቸዋል ይላል እና ያከበረውን ክብር ልጁን ያከበረበትን ክብር እኛን እግዚአብሔር አክብሮናል። ለእኛ ያዘጋጀው ክብር ቃላት ሊገልጠው የማይችል ክብር ነው። ለዚህ ነው ሐዋርያ ጳውሎስ ምን ይላል? ሮሜ 8 ላይ ለእኛ ሊገለጥ ካለው ክብር ጋር ቢመዛዘን ለእኛ ሊገለጥ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ እቆጥራለሁ። ስለዚህ ይሄ ታላቅ ጸጋ ስላለ ስትኖሩ ምን ይላል? የልባችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙ ጸጋ ተስፋ የልባችሁን ወገብ ታጠቁት ይላል። ማለት የህይወታችን መውጫ ልባችን ነው። ልባችንን የሚመራው ብዙ ነገር አለ። ብዙ የዚህ ዓለም ነገር ሊመራው ይፈልጋል። የተለያየ ነገር ሊመራው ይችላል። እናንተ ግን የልባችሁን ወገብ ታጠቁት። ወገብ የምንታጠቀው የሆነ ቦታ ላይ በፍጥነት ለመድረስ ወደኋላ እንዳንዘገይ ነው የሚረዳን እንጂ ካልታጠቅን ልብሳችን ሲወርቅብን ስንይዝ ልንሄድበት ካለው ነገር ላይ በፍጥነት መድረስ አንችልም። ስለዚህ የልባችን ወገብ የምንታጠቀው ወደ አንድ አቅጣጫ ህይወታችን ተስፋ አድርጎ እንዲገሰግስ ወደዛ ከዛ ዳይቨርት የሚያደርገን ነገር እየተውን ያንን እያየን እንድንሄድ ምን ታጠቁትና ምን በመጠን ኑሩ። ከመጠን ያለፈ በተለያየ ህይወት ላይ ስንሄድ ምን ያደርገናል? ከዚህ ህይወት ዲስትራክት ያደርገናል እና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኝ ጸጋ ፈጽማችሁ ተስፋ አድርጉት ይላል። ባለፈው በሰፊው ተናግሬያለሁ። በተለይ በመጠን በመኖር እንደሚታዘዙ ልጆች ባለማወቃችሁ አስቀድማችሁ የኖራችሁበትን ምኞት አትከተሉ። ቁጥር 14 ማለት እነዚህ ሰዎች በተለያየ አገር ላይ ተበትነዋል። በትንሹ ኤሲያ በሜዲትራኒያን ባህር አካባቢ ላይ በተለያየ ቦታ ተበትነዋል። በገላትያ ይለዋል፣ በጳንጦስ፣ በዶቅያ፣ በቢታንያ፣ በእስያ ተበትነዋል። የተበተኑትም በወንጌል ምክንያት ነፍሳቸውን ለማዳን ነው የተበተኑ። አሁን በተበተኑበት አገር ላይ ንብረት የላቸውም፣ ምንም ነገር የላቸውም። ህይወታቸውን ለማዳን የሄዱ ሲሄዱ ደግሞ ሰው ያስፈልገዋል፣ ልብስ ያስፈልገዋል፣ የሚበላው ያስፈልገዋል፣ ለመኖሪያ ያስፈልገዋል እና ይሄ የግድ ካለዛ መኖር አንችልም። ሳንበላ ሳንጠጣ እነዚህ ልብስ እነዚህ ግዴታ ያስፈልገናል እና ሲኖሩ ግን በሄዱበት በተለያዩ አገር ላይ የተለያየ ምኞትን ይዛችሁ እንዳትከተሉ። የሚኖሩበት አገሮች የሄዱበት ከተማዎች ሜቢ በተለያየ ኃጢአት ውስጥ የተወዘፉ ከተማዎች ይሆናል። ስትሄዱ ቀድሞ እንደነበራችሁበት ምኞት ያንን እንዳትከተሉ። ስለዚህ ምን ይላል? ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ
የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ስለዚህ በተለያየ ምድር ላይ ስትበተኑ በህይወታችሁ ላይ አንድ ነገር ማስመር ያለባችሁ፣ በምትሰሩት ነገር፣ በምታደርጉት ነገር፣ በምትወስኑት ነገር ላይ አንድ ነገር ማስመር ያለባችሁ ቅድስና አለው ወይ? ቅድስና አለው። ለምን? ይሄ ወደ ዘላለም ክብሩ የጠራን አምላክ፣ ህብረት ያደረግንበት አምላክ ባህሪው ምንድነው? ቅዱስ ነው። ህብረት ነው ያደረግነው። ሃይማኖት ውስጥ አይደለም የገባነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ህብረት ያደርጋሉ። እነዚህ ውስጥ ነው እኛ የገባነው። ስንገባ ባህሪያቸው ቅዱስ ነው። አብ፣ ወልድ፣ መንፈስ ቅዱስ አምላክ ናቸው። ቅዱስ ነው። ቅዱስ ስለሆነ ህብረታችን ትክክለኛ እንዲሆን እናንተም ይላል፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። በተሰደዳችሁበት አገር ምኞቶቻችሁ እንዳይመራችሁ፣ ወይም ምድሪቷ የምትሄድበት ሲስተም አለ፣ ያ ሲስተም እንዳይመራችሁ በምታደርጉ ነገር ላይ ቅድስና አለ ወይ? ከቅድስና ህይወት ጎዳና የሚያወጣችሁ ከሆነ ያንን ነገር እንዳታደርጉ። ግን ማድረግ ያለባችሁ ቅድስና ያለበት ነገር ካልሆነስ ከዚህ አምላክ ጋር ህብረት የምታደርጉት አምላክ ጋር ምን ያጣላችኋል። ሊገለጥ ያለ ክብር አለ፣ ሊገለጥ ያለ የክርስቶስ የሆነ ጸጋ አለ ለእናንተ። ይሄን ላይ ሁሉ ምን ያደርጋል? ኢምፓክት ያመጣል። ለምን? ካለ ቅድስና ጌታን ማየት ስለማይቻል። ስለዚህ በህይወታቸው ላይ ተበትነዋል። ለነሱ ነው ደብዳቤ እየጻፈ ያለው። በምትሄዱበት የተለያየ ኑሮ፣ የተለያየ ሀገር ሲስተም ነው ያለው። ይሄ ግን እናንተ የተለያችሁ ነው፣ በክርስቶስ ደም የተዋጃችሁ ነው። እንዳለው ሀገር ሲስተም መኖር አትችሉም። ለክርስቶስ የተለያችሁ ቅዱስ ህዝብ፣ ለርስቱ የተለየ ወገን ስለሆናችሁ ኑሯችሁ በቅድስና እንዲሆን ብሎ እዚህ ላይ ሲነግራቸው እናያለን። እስከዚህ ነበር ያወራሁት። ቅድስና ምን ያህል አስፈላጊ እንደሆነ ባለፈው በደንብ አይተናል። በእስራኤል በኢያሱ ጊዜ አካብ የሚባለው እርኩስ ከሆነው ነገር ላይ ወስዶ እንዴት ማህበሩን ሁሉ እንዳስጨነቀ፣ እግዚአብሔር እርኩስ የሆነውን ነገር እስካላስወገዳችሁ ድረስ እኔ ከእናንተ ጋር አልሆንም ብሏቸው በጠላቶቻቸው እንዴት እንደተሸነፉ፣ ከዛ ያ እርኩስ የሆነውን ነገር ሲያስወግዱ ምን ሆነ? እስራኤል እንዳሸነፈን ያለ። እግዚአብሔር ምን ያለ? እስራኤል ሰረቀ፣ እስራኤል ዋሸ፣ እስራኤል ቀበረ፣ በዚህ ምክንያት በጠላቶቻቸው ፊት መቆም አይችሉም ብሎ ኢያሱ 7 ላይ እናየዋል። እንዲያውም አንድ ሰው ነው የሰረቀው፣ ግን እግዚአብሔር እስራኤል 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 ይላል። እና ይሄ ከባድ የሆነ እንትን ነው። እኛ የክርስቶስ አካል ነን እና እንያያዛለን። በህብረታችን ውስጥ ለምሳሌ ቅድስና ኮምፕሮማይዝ ከሆነ በቤተ ክርስቲያናችን ቅድስና የበላይ ካልሆነ ከቅድስና ውጭ ወተን መመላለስ it becomes ኖርማል ከሆነ ምን ያደርገዋል? የእግዚአብሔርን እጅ ይይዘዋል። እግዚአብሔር መንፈስ ቅዱስ ነውና በመካከላችን መስራት እየፈለገ መስራት አይችልም። መፈወስ እየፈለገ መፈወስ እንዳይፈውስ ያደርገዋል። መዳሰስ እየፈለገ ተአምራት በመካከላችን መግለጥ እየፈለገ በተለያየ ነገር ታስሮ የመጣው ነፃ ማውጣት እየፈለገ ግን ምን ያደርገዋል? በማህበራችን ውስጥ ቅድስና አለመቀደስ it becomes ኖርማል ከሆነ የእግዚአብሔር እጅ ያለ ቅድስና እግዚአብሔርን ማየት አይቻልም። እዚህ ላይ
ባለፈው እንዳየነው ኢያሱ 7 ላይ እግዚአብሔር መስራት ባለመቻሉ የተነሳ ኢያሪኮን የሚያክል ታላቅ አገር እነሱ ሳይዋጉ ያ ግንዱ ተደርምሶ እንደፈረሰ እዚህ ጋር ሲመጡ እግዚአብሔር አታርጉ ያላቸውን በማረጋቸው የተነሳ የእግዚአብሔር እጅ ተሸንፎ ጋይን የሚባሉ ትንሽ አገሮች እንዴት እስራኤልን እንዳሯሯጣቸው አይተናል። ምን አለ እግዚአብሔር? እስራኤል በጠላቶቻቸው ፊት መቆም አይችሉም። ለምን? ቅድስናን ኮምፕሮማይዝ ስላደረጉ። ዛሬም እኛ አዝ ቤተ ክርስቲያን አጠቃላይ ቅድስና ኮምፕሮማይዝ ከተደረገ በጠላቶቻችን ፊት የመቆም ጉልበት የለም። ስለዚህ ጠላታችን ምን ይሆናል? አቅም ያገኛል፣ ጉልበት ያገኛል። ብንገስጸው አይሄድም። ለምን? ኦልሬዲ ክፍተት ሰጥተነዋል፣ ፍቃድ ሰጥተነዋል። ግን እንደ ቃሉን አሁን የእግዚአብሔርን ቃል በህይወታችን ላይ አፕላይ ስናደርገው ጠላት በህይወታችን ላይ በህብረታችን ላይ አቅም አይኖረውም እና እዚህ ላይ ምን ይላል? ያለ ቅድስና እግዚአብሔርን ማየት አይቻልም። ስለዚህ እነዚህ ምን ይላቸዋል? በሉ አሁን ህብረት ውስጥ ገብታቸዋል። የምትወርሱት ታላቅ ርስት ነው። ስትኖሩ ዝም ብላችሁ መኖር አትችሉ። እስራኤል ሲኖር ዝም ብሎ መኖር አይችልም ነበር። እንዲያውም አንዳንድ ጊዜ እንደሚኖሩት በተለያየ ሀገር ላይ ሲሄዱ ሲኖሩ የእግዚአብሔር ቁጣ ይነድና ህዝቡን ያጠፋል። አሁን ለምንድን ነው እኛ አትጠይቁም? አንዳንዴ ከእስራኤሎች የተለያየ ነገር ኃጢአት ሰርተው ያው እግዚአብሔር ሲያጠፋቸው እናያለን። ወደ አዲስ ኪዳን ስንመጣ የእግዚአብሔር የመንፈሱ ሙላት ኃይለኛ ስለነበረ ሐናንያና ሰጲራ አይታቸዋል። ሲዋሹ በዛ ህልውና ውስጥ መኖር አልቻሉም፣ ሞቱ። እግዚአብሔር ለእስራኤላውያኖች ምን ይላል? እኔ ከእናንተ ጋር አልሆንም ይላቸዋል። እኔ ከእናንተ ጋር ከሆንኩኝ ኃጢአት የሰሩትን ምን አጠፋቸዋለሁና። ለምን? ካለው ከባህሪው ቅድስና የተነሳ። ስለዚህ ማንን እልካለሁ አለ? መልአኬን ይላል እግዚአብሔር። እና እኛ አሁን በዚህ ዘመን መንፈሱን ተሸክመን እስከ ዛሬ በቤቱ እያለ ነው ያገለገል ነው። ከእስራኤል ትንሽ የሚለየን ነገር አለ። ምንድነው? እስራኤላውያኖች በነበሩበት አንድ ኪዳን ነበረ፣ በአብርሃም ኪዳን ነበረ እግዚአብሔር ህዝቡን የራሱ ያደረገው የአብርሃም ኪዳን እና በመካከላቸው ኃጢአት ሲያረጉ እግዚአብሔር ሊያጠፋቸው ሲነሳ ታስታውሳላችሁ። ሙሴ መሀል ላይ ይገባና የእግዚአብሔርን ቁጣ ምን ይላል? እንዲመለስ እየማለደ ያስመልሳል። በመካከላቸው ላይ የአብርሃምን ኪዳን አለ። እግዚአብሔር ስለ አብርሃም ብሎ ሙሴን በመማለዱ እግዚአብሔር ከቁጣ ይመለስና ህዝቡን በቃ ሳያጠፋ ይመለሳል። እንዲያውም ሙሴን ይሄን ህዝብ ሁሉ አጠፋና አንተን ለተሻለ መሪ አደርጋለሁ ሲለው ነው ህዝቡን የምታጠፋ ከሆነ እኔን ስሜን ደምስስ ሲል አሁን እኛ በእግዚአብሔር በምህረት እንድንኖር ያደረገን ወገኖች ማን ነው? ስለኔና ስለናንተ የሚታይ ማን አለ? ክርስቶስ በሰማይ ሆኖ እግዚአብሔር ባህሪው አልተቀየረም። ግን ስለኛ 24 ሰዓት የሚማልድ ልጄ ነገ ግዴለም የተሻለ ይሆናል፣ ግዴለም የተሻለ ይሆናል፣ ይመለሳል፣ ወደ ሐሳቤ ይገባል፣ ወደ ፈቃዴ ይገባል። ስለኛ የሚማልድ ስለኛ የሚታይ ልጁ አለ፣ ክርስቶስ አለ። ያ በመሆኑ የተነሳ ነገ ልጆቼ የተሻሉ ይሆናሉ። ብዙ ትዕግስት የሳክሪፋይስ የተደረገው ደም ያኔ በብሉይ ኪዳን ጊዜ የእንስሳ ደም ነበር። እግዚአብሔር በእንስሳ ደም እንኳን ኃጢአታቸውን ይቅር ይላል።
የልጁ ደም ደግሞ ሳትስፋይ ስላደረገው በጣም በቃ ለኃጢአት የሚገባውን መልስ ስላገኘበት የኃጢአትን የማሰረዝ ትልቅ አቅም ስላለው የክርስቶስ ደም ንጹህ የሆነ ክቡር የሆነ ደም ስለሆነ ዛሬ በብዙ ትዕግስት እግዚአብሔር ልጆቹን እየታገሰ ቅዱስ መንፈሱንም እንኳን እየበደል ነው እያሳዘን ነው እየታገሰን ዛሬ በቤቱ አለ። ያንን ፎር ግራንትድ የምንወስደው አይደለም፣ ግን ዛሬ ያንን ግን መዘንጋት የለብንም። እዚህ ላይ ባህሪው እግዚአብሔር ቅዱስ ነው። ስለዚህ ቅዱሳኑን ይላል። ከ17 ጀምሮ እንቀጥላለን። ለሰው ፊት ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደው አባት ብላችሁ ብትጠሩ በእንግድነት ዘመናችሁ በፍርሃት ኑሩ። ለሰው ፊት ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደው ማለት እዚህ ላይ ቅዱሳን ሁኑ በኑሯችሁ ሁሉ አላቸው። እግዚአብሔር ባህሪው ምንድነው? አያዳላም። ሰውን ፊት እያየ እግዚአብሔር አያዳላም። ዛሬ ለስሙ ከተቀደሳችሁለት፣ ለስሙ ብላችሁ ዋጋ ከከፈላችሁለት፣ ቅድስናን ኮምፕሮማይዝ ሳታደርጉ ስለ ስሙ ብላችሁ ጸንታችሁ ከቆማችሁ ምን ይላችኋል? እንደ ስራ የሚፈርደው አባት ማለት ዛሬ በሰራችሁ ስራ ነው እግዚአብሔር ምን የሚለው የሚፈርደው። ምን ሳያደርግ? ሳያዳላ። አባት ብላችሁ ብትጠሩ በእንግድነት ዘመናችሁ በፍርሃት ኑሩ። ስትኖሩ በቅድስና ኑሩ። ስትኖሩ የምትኖሩበት ኑሮ የእንግድነት ዘመን ነው። ይሄ ምድር አሁን ለምሳሌ ቤታችሁ እንግዳ ቢመጣ መጣለው ብሎ እንግዳ እናንተ ጋር መጣለው ለትንሽ ጊዜ ቢላችሁ ታስባላችሁ? አልጋውን ይዞ ይመጣል ብላችሁ? ቁምሳጥኑን፣ ሶፋውን ያለውን ሁሉ ንብረት ይዞ ይመጣል ብላችሁ ታስባላችሁ? አታስቡም ማለት እንግዳ ነው። የሚመጣው ለጥቂት ጊዜ የሚኖርበት የሚለብሰው ልብስ የሚቀይረው እና እናንተም ጊዜ ነገር ሰጥታላችሁ ነገ ያ እንግዳ እንደሚሄድ እናውቃለን። እንግዳ ነው። እዚህ ላይ ይሄ ምድር ለኛ የእንግድነት ዘመን መኖሪያችን ይሄ አይደለም አይደል? የኛ መኖሪያ የዘላለም መኖሪያ የሆነው እግዚአብሔር የሰራው ቤት ነው የኛ መኖሪያ። ይሄ የእንግድነት ዘመን ነው። ቢበዛ ኖርም ብንልል 120 በዘላለም ስናካፍለው ምን ያህል ትሆናለች? ለቁጥርም አትመችም ማለት በጣም ጥቂት እንደው 120 መቼም የሚኖር እዚህ ቤት ውስጥ ያለ አይመስል፣ የሚፈልግም ያለ አይመስለኝም። ድካም ነው። ስለዚህ ይሄ በዚህ በእንግድነት ዘመን ስትኖሩ በምን ኑሩ? በፍርሃት ኑሩ። እግዚአብሔርን እየፈራችሁት፣ እግዚአብሔርን እያከበራችሁት። ለምን? ነገ ይሄ የእንግድነት ዘመኑን ስንጨርስ እንዲሁ የሚጠብቀን ፍርድ አለ፣ የሚፈርድ እግዚአብሔር። ስለዚህ በእንግድነት ዘመን በኖራችሁበት የህይወት ልክ የዘላለምን ብድራት ታገኙታላችሁ። በእንግድነት ዘመን ውስጥ እግዚአብሔርን ሳትፈሩት ብትኖሩ፣ እግዚአብሔርን ሳትፈሩት ብትመላለሱ፣ በእንግድነት ዘመን እየኖራችሁ አዚፍ ለዘላለም እንደምትኖሩ ለዚህ ምድር የላዩን ረስታችሁ
እዚህ ምድር ላይ የሚያስፈልጋችሁ ለማግኘት ከቅድስናም ወጥታችሁ እግዚአብሔር በሌለበት መንገድ ላይ እየሄዳችሁ እየገባችሁ እየወጣችሁ ብትኖሩ የምትቀበሉት ፍርድ አለ። ስለዚህ በእንግድነት እግዚአብሔርን በፍርሃት እየፈራችሁ፣ እግዚአብሔር የሚፈራ አምላክ አይደለም፣ አባት ነው። እዚህ ጋር ሁለት ደስ ይላል በጣም ሲናገር፣ ለሰው ፊት ሳደላ በእያንዳንዱ እንደ ስራ የሚፈርደው አባት ብላችሁ አባትም ነው አባት ብላችሁ ብትጠሩ በእንግድነት ዘመናችሁ በፍርሃት ኑሮ። እየፈራችሁት አባት ነው ግን እየፈራችሁት ኑሩ። ለምን? ነገ የዘላለም ምን አለ? ፍርድ አለ። ቅዱሳን ሁላችንም ይህን ሩጫ ስንሮጥ በበጉ ፊት እንቀርባለን። በበጉ ፊት ስንቀርብ በጉን አምነን ጸንተን ከሆነ የዘላለም ሕይወት እንወርሳለን። ግን በዙፋኑ ፊት የምንቀርበው የዘላለም ሞት የዘላለም ሕይወት በሚለው አይደለም። የዘላለም ሕይወት ኖሮን ከዛ በኋላ ግን የሚሰጠን የዘላለም የሆነ ብድራትና ሽልማቶች አሉ። በኖርንበት እግዚአብሔርን ፈርተን በተመላለስንበት የእግዚአብሔርን የሚፈርድብን ደግሞ በጌታ ፊት ነው የምንቆመው። የሚፈርድብን ደግሞ ምን ነው ይላል? ይሄ ቃል ነው የሚፈርድብን ይላል። ለምሳሌ በአንደበታችን የተናገርናቸው ቃላቶች እያንዳንዱ ሰው ምን ይሰጣል ይላል? መልስ። ሰውን ዝም ብለን ሰደብን፣ እውነተኛ ንስሐ አልገባንም። ለአንደበት ለተናገርነው ቃል በልባችን በአእምሮ ለምናደርገው ነገር ሁሉ መልስ ይሰጣል። ለጌታ ብለን ላደረግናቸው ነገሮች፣ ለጌታ ፍቅር ለፍቅሩ ብለን ላደረግናቸው ነገሮች እያንዳንዱ እንዲያውም የእግዚአብሔር ቃል ምን ይላል? ውሃ እንኳን አንድ ውሃ ለሰው በእግዚአብሔር ስም ብንሰጥ እውነት እላችኋለሁ ብድራቱ አይቀርበት። ጴጥሮስ አንዴ ተስፋ ቆርጦ ይመስለኛል ሁሉን ጥለን ተከተልን፣ ብድራታችን ምንድን ነው? ሁሉን ጥለን ተከተልን፣ ብድራታችን ምንድን ነው ሲል በምድር 100 እጥፍ በሰማይ የዘላለም ሕይወት ታገኛላችሁ። አሁን እነ ጴጥሮስ ያችን አሳ ያችን መረባቸውን ባይጥሉ ኖሮ ምን ይሆኑ ነበር? ታሪክም የላቸው። በቃ በሉ፣ ጠጡ፣ ሞቱ። መረባቸውን አምነው በመጣላቸው የተነሳ ጌታ በብዙ ተጠቀመበት። በምድር አልፎ ተርፎ አሁን በሰማይ ቤት ከ24ቱ ሽማግሌዎቹ 12ቱ ሐዋርያቶች ናቸው ብዬ አምናለሁ። አንዱ ከ24 አንዱ ፍርድ እንዲፈርዱ ስልጣን የሰጣቸው ያን ሁሉ ስልጣን አገኙ። ለምን? እዚህ ጋር በመታዘዛቸው መረባቸውን በመተዋቸው የተነሳ ለሰው ሁሉ እግዚአብሔር በረከት ይኸው ለእኛ ትውልድ አልፎ ለእኛ እንኳን በረከት ሆኑ በመታዘዛቸው። ለራሳቸው ደግሞ የዘላለምን ርስት አገኙ። ምድር ላይ ለጌታ ነው የኖሩት። እነሱ ለመከበር አልኖሩም። እንዳሁኑ ዘመን አገልጋዮች የራሳቸውን ጥቅም ለማግኘት አላገለገሉም። እስከ መጨረሻው ራሳቸውን አዋርደው ራሳቸውን ዝቅ አድርገው አገልግለው በነሱ አገልግሎት ክርስቶስ አልፎ ያ በረከት ለእኛ እንኳን ደርሶ ከኛ በኋላ ለሚመጣውም ትውልድ ጌታ እስኪመጣ አልፎ እነሱ የከበሩት መቼ ነው? አሁን በዘላለም ክብር ከበሩ። እኛም በተለይ አሁን እየኖርን ያለን የእንግድነት ዘመን መቼ ወደ ጌታ ጋር እንደምንጠራ እናውቅ።
ከዚህ ደቂቃ በኋላ የኔ አይደለችም የእናንተም አይደለም። ታይም ጌታ ሊጠራን ይችላል። ሕፃን አይል፣ ሽማግሌ አይል፣ የተማረ አይል፣ ያልተማረ አይል፣ የወደደውን። እንዲያውም በጣም ይገርመኛል። ሄኖክ አካሄዱን እንደ እግዚአብሔር አደረገ ይላል። እግዚአብሔር ወደደው። በቃ እስኪሞት ድረስ እስኪያረጅ መጠበቅ አልቻለም፣ ወሰደው። እና ለምን ጌታ እኮ እኛ ሰዎችን እንደምንወድ በምድር ላይ እንዲኖሩ እንደምንፈልግ ጌታም እጅግ እኮ ይወደናል። በሰማይ ከልጆቹ ጋር እኮ ለመኖር አንዳንዶቻችንን በጊዜው እየጠራ ኑልኝ፣ ሩጫችሁን ጨርሳችኋል፣ በምድር ላይ ኑና ከኔ ጋር ኑሩ ማለት እኮ ጌታ እኮ ይወደናል፣ ልጆቹን ይወዳል። እኛ አሁን ያለነው ስደት ውስጥ ነው ያለነው፣ በስደት ነው ያለነው። የኛ መኖሪያ የት ነው? በሰማይ ነው። ከጌታ ጋር። ስለዚህ ጌታ ሲፈልግ ከስደት ያወጣና ወደ ራሱ መኖሪያ፣ ወደ ዘላለም መኖሪያው ቃላት ሊገልጠው ወደማይችል ወደ ብርሃን ቃል የሌለው፣ አቤት ምን ቃል የለውም፣ የዘላለም ክብራችን እሱ ጋር ሊያኖረን ይጠራል። ስለዚህ ይሄ በእንግድነት ዘመን ስንኖር ግን አጭር ናትና እንደ እንፋሎት ናት ይለናል፣ እንደ ጤዛ ነው ይለናል። ይሄ የምንኖረው ኑሮ ስንኖር በምንኑሩ በፍርሃት ኑሩ ይላል። አንድ ቃል እዚህ ላይ ያነባለው ዕብራውያን ላይ ዕብራውያን 13 ብናወጣ ዕብራውያን 12 ከ25 እስከ 29 ሮዚ ያመችሻል። ዕብራውያን 12 25 እስከ 29 ኦኬ እሺ። ለሚናገረው እምቢ ከ25 ነው አይደለ? ያ ከ25 እስከ 29 ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? በዚያም ጊዜ ድምፅ ምድርን አናወጠ። አሁን ግን አንድ ጊዜ ደግሞ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል። ዳሩ ግን አንድ ጊዜ ደግሜ የሚል ቃል የማይናወጡት ጸንተው እንዲኖሩ የሚናወጡት የተፈጠሩ እንደሚሆኑ ይለወጡ ዘንድ ያሳያል። ስለዚህ የማይናወጥ መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነውና። እሺ፣ ጌታ ይባርክሽ። እዚህ ላይ ዕብራውያን ላይ ጸሐፊው ጳውሎስ ሊሆን ይችላል ወይ ሌላም ጸሐፊ ሊሆን ይችላል። ዋናው ለሚናገረው እምቢ እንዳትሉ ተጠንቀቁ ይላል። ለምን? እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? እዚህ ላይ በዕብራውያን ያሉት ምዕመኖች ከነበረው ስደት የተነሳ ወደ ኋላ እያሉ ነበረ፣ ወደ ይሁድነት እየተመለሱ ነበር። ከዚህ የተነሳ ጸሐፊው ምንድነው ለሚናገረው እምቢ እንዳትሉ ተጠንቀቁ። ስለ የክርስቶስ ደም ሁሉ የፈሰሰው ብዙ ዋጋ ተከፍሎላችኋልና ወደኋላ እንዳትሉ፣ ከላይ ላይ ታነቡታላችሁ። እምቢ እንዳትሉ ከሰማይ ከመጣ ፈቀቅ የምንልስ እንዴት እናመልጣለን? በዚያን ጊዜ ድምፁ ምድርን አናወጠ። አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ተሰጥቷል ይላል። በፊት በእስራኤል ጊዜ እግዚአብሔር በራሱ ወርዶ በሲና ተራራ ላይ ሲናገር እስራኤላውያኖች በቃ ተንቀጠቀጡ። ድምፁ እጅግ ያስፈራ ነበር። ምድሪቷ ተናወጠች። እንዲያውም ለሙሴ እባክህ እግዚአብሔር አይናገረን፣ አንተ ተናገረን አሉት።
አንድ ጊዜ በዚያን ጊዜ ድምፁ ምድሩን አናወጠ። አሁን ግን አንድ ጊዜ ደግሞ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ እኔ ሰማይን አናውጣለሁ ምድር ብቻ አይደለም ብሎ ተስፋ ሰጥቶናል። አሁን ደግሞ ተስፋ ሰጥቶናል። ተስፋ አለን። ድሮ ምድርን ያናወጠው፣ አሁን ግን ምድርን ብቻ አይደለም የሚያናውጠው። በዚህ ቃል እግዚአብሔር ሰማይና ምድርን ምን አደርገዋለሁ? አናውጠዋለሁ ብሎ ተስፋ ገብቷል። ማለት ምንድነው? አሁን ከፊታችን ይሄ የምናየው ሰማይ፣ ይሄ የምናየው ምድር ይናወጣል፣ ይጠፋል፣ ይቀልጣል። ምድርን ብቻ አይደለም ብሎ ተስፋ ሰጥቷል። 27 ዳሩ ግን አንድ ጊዜ ደግም የሚለው ቃል የማይናወጡት ጸንተው እንደሚኖሩ የሚናወጡት የተፈጠሩ እንዲሆኑ ይለወጡ ዘንድ ያሳያል። እግዚአብሔር አንድ ጊዜ ነው ማናውጠዋል። አንድ ጊዜ ይህን አንድ ጊዜ ሰማይና ምድር ካናወጥኩት በኋላ ግን ከዛ በኋላ የሚኖረው ጸንቶ ይኖራል ብሎ ይናገራል። ምን ይላል? የተፈጠሩ እንዲሆኑ ይለወጡ ዘንድ ያሳያል። 28 ስለዚህ የማይናወጥ መንግስት ስለምንቀበል አሁን ያለው ይሄ መንግስት ይናወጣል፣ ይሄ ምድር ይናወጣል፣ ይሄ ሰማይ ቀልጦ ይጠፋል፣ ይሄ ምድር ይቀልጣል፣ ይጠፋል። አዲስ ሰማይ አዲስ ምድር ከወደፊታችን አለ። መቼ አናውቅም። ከዛ በኋላ ይሄ ከሆነ በኋላ ምን ይሆናል? ጸንቶ ነው የሚኖረው። የማይናወጥ መንግስት ነው የሚሆነው። ለዘላለም መኖሪያ የሆነ መንግስት ነው ከፊት ላይ ያለው የሚመጣው። አንዱን ታጠፉታላችሁ። ሶሪ የማን ነው? ኦኬ አይ ቲንክ ያጠፋሁት መሰለኝ። እሺ ስለዚህ ይሄ ምድር ይናወጣል። የማይናወጥ መንግስት ከፊታችን አለ። ስለማይናወጥ እግዚአብሔር ኦልሬዲ ተስፋ የገባለት ይጠፋል። ይሄ ይጠፋል፣ ይቀልጣል። ከዚህ በኋላ የማይጠፋ መንግስት ይመጣል። 28 29 ስለዚህ የማይናወጥ መንግስት ስለምንቀበል በማክበር በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። ለምን? አምላካችን በእውነት የሚያጠፋ እሳት ነውና። ብዙ ጊዜ ለእግዚአብሔር ያለን እውቀት አይ ቲንክ የተዛባ ነው። በተለይ በዚህ ዘመን ላይ ብዙ በቃ አንድ ሳይድ ነው የሚነግሩ። ግን ለእግዚአብሔር ያለን እውቀት ባላንስ ቢሆን ጥሩ ነው ብዬ አምናለሁ። ባላንስ አባት ነው፣ ፍቅር ነው፣ በጣም ነው የሚወደን፣ ፍቅሩ ትልቅ ነው። እግዚአብሔር ደግሞ እዚህ ላይ እንደሚናገረን የሚባላ ምንድን ነው? እሳት። በድሮ ዘመን እዚህ ሁለተኛ ጴጥሮስ ላይ እናገኘዋለን። ሰማይ ይጠፋል ምድር ይጠፋል ሲላቸው ይዘብቱበታል። አታዩም? የኢኮ ሰማይ ከአባታችን ዘመን በፊት ነበር። አባቶቻችን በኖሩበት ዘመን ሁሉ ሰማይ ነበርና የት ነው የሚጠፋው እያሉ በመጨረሻው ዘመን ዘባቾች ይመጣሉ ብሎ ይነግረናል። እነዚህ ሰዎች እኮ ያላስተዋሉት ይላል ጴጥሮስ፣ ወደ ኋላ ሄዶ የቀደመው ምድር በውሃ እኮ ሰጥሞ ጠፍቷል። የት? በኖህ ጊዜ። ኖህ አረ ዝናብ ሊዘንብ ነው ይጠፋል ቢላቸው አልሰማሉት። ይሄ ነገር ይጠፋል፣ ምድር ይጠፋል፣ ተመለሱ ተዉ ቢላቸው አልሰማሉት። እግዚአብሔር ጊዜ ሲመጣ እግዚአብሔር የሰማይን መስኮት ከፈተ፣ ተነደሉ ቀላያቶች፣ ዝናብ ለ40 ቀን ወረደ ከሰማይ።
እስትንፋስ ያለው ሁሉ እስኪርመሰመስ ድረስ የኖን መስኮት እግዚአብሔር ዘጋው። እስትንፋስ ያለው በኋላ እስኪርመሰመስ ድረስ የዝናቡ ኃይል በረታ። 8 ሰዎችን አዳነ። በሎጥ ጊዜም ሲላቸው ጻድቅ ሎጥን ሲል አልሰማሉት፣ ተው አልሰማሉት። እግዚአብሔር የሰማይ መስኮት ከፈተና እሳት ከሰማይ ዲን ለቀቀ። ሰዶም በእሳት ጋየች። እግዚአብሔር 3ቱን አስመለጠ። ሚስትየው ዓለምን ልቧ ወደ ዓለም ስለነበረ ወደ ዓለም ስትሄድ የጨው አምድ ሆና ቀረች። አትዙሪ ተብላ ትእዛዝ ተሰጥቷቸው ነበር። ባለመስማቷ የተነሳ እስራኤል ሀገር ስትሄዱ ታያቷላችሁ። ራሷ የጨው አምድ ሆና ቆማለች። እዛው ኤሪያ ላይ ታዩታላችሁ። እንትን ብለውታል። የጨው አምድ አድርገው እንዲያቆመዋል እና የሎጥ ሚስት የሞተችበት ስፍራ ይሄ ነው ብለው ያሳያል። ያ በእሳት ጋየ። የትኛው? የሰዶም። አሁን ግን ወገኖች ሆይ ከውሃው የበለጠ ውሃው ምድርን ያጠፋ። ሰዶም አንድን ከተማ ነው በእሳት የጋየው። አሁን ከፊታችን ግን እንደሱ አይደለም የሚሆነው። ይሄ ምድር፣ ይሄ ሰማያታት 3 ሰማይ ነው። ሰማያታት 2ቱ ሰማይ ይቀልጣል፣ ይጠፋል። በምድር የተደረገው ሁሉ ይጠፋል፣ ይቀልጣል። ስለዚህ የማይናወጥ መንግስት ለምንቀበል እግዚአብሔር የሰራው አዲስ ከተማ፣ አዲስ አገር እሱን ከፊት ያመጣና ሌላውን ሁሉ ያጠፋዋል፣ ያቀልጠዋል። እግዚአብሔር ምድር ይጠፋል፣ በሰማይ ይጠፋል፣ 2ቱ ሰማያት ይጠፋሉ፣ ይቀልጣሉ። አዲስ ሰማይ አዲስ ምድር ይፈጠራል። ስለዚህ እግዚአብሔር ምን አለ? እንዲህ ስለሚሆን ከፊታችሁ፣ ስለዚህ የማይናወጥ መንግስት በማክበር ማንን? እግዚአብሔርን በማክበር በፍርሃት እየፈራ ነው። በፍርሃት ፈርተነው ብቻ አይደለም፣ እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ ምንም በል እንያዝ። ይህንን ጸጋ እንያዝ። ሲመጣ የምንቀበለውን ጸጋ እንያዝ። ይህን ጸጋ እግዚአብሔርን በማክበር በፍርሃት እግዚአብሔርን ደስ ማሰኘት። ስለዚህ በምድር ህይወታችሁ ላይ ስትኖሩ ትልቁ ትኩረታችሁ እግዚአብሔርን በማስደሰት ለመኖር፣ እግዚአብሔርን በማክበር ለመኖር፣ እግዚአብሔርን በመፍራት ለመኖር አድርጉት። ለምን? በእውነት እግዚአብሔር ምንድነው? የሚያጠፋ እሳት ነውና ብሎ ዕብራውያን ላይ ይነግረናል። ስለዚህ ወደ ጴጥሮስ ስንመለስ እየኖራችሁት ያለው የእንግድነት ዘመን ነው። እንግድነታችሁ ያልቃል። ሲያልቅ ደግሞ እናንተ አይደለም ጨርሻለሁ ብላችሁ አይደለም የምትሄዱት። ኤኒ ታይም እንግድነታችሁ ያልቃል። ስትሄዱ ደግሞ ፍርድ አለ። ስለዚህ ለዚህ ፍርድ ለመኖር በቅድስና ኑሩ። እግዚአብሔር የሚጠይቀው እግዚአብሔርን በመፍራት ኑሩ በምድር ላይ። ያኔ በፍርድ ላይ የምትቀበሉት የዘላለም ክብር አለ እያለ ይነግራቸዋል። ቁጥር 18-19 ስንሄድ ከአባቶቻችሁ በወረሳችሁት ከከንቱ ኑሯቸው በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ደጋግሞ የሚነግራቸው ለነሱ የተደረገውን ነገር ሰው ዝም ብላችሁ እናንተ ክርስቲያን አልሆናችሁ፣ ዝም ብላችሁ የዘላለም አይደለም የወረሳችሁት። እናንተ እኮ ዋጋ የተከፈለላችሁ ህዝብ ናችሁ። በብርና በወርቅ እንዲያውም ምን ይለዋል? በአባቶቻችሁ በወረሳችሁት በከንቱ ኑሮአቸው ማለት አሁን ይሄኛው ኑሮ ከንቱ ኑሮ ነው የሚለው የእግዚአብሔር ከንቱ ኑሮ
እልፍ ብላ የምታልቅ ኑሮ። እንዲያውም አይ ቲንክ ይሄኛው አሁን እየኖርንበት ያለው ኑሮ እዚህ ላይ ከንቱ ኑሮ ይለዋል። ሮሜ 8 ላይ ስንሄድ በተለይ የወለዳችሁ ከወንድሞች ይልቅ እዚህ ጋር ይገባቸዋል። ሮሜ 8ን ብናወጣው ሮዚዬ ሐሳቡን ሁሉም እንዲያገኘው ከ18 ጀምሮ አንብቢው። ሮዚ ያለሽ? አቤት አቤት። ሮሜ 8 ከ18 8 ከ18 ነው። ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና፣ ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተት እና በምጥ መኖሩን እናውቃለንና፣ እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለውን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነትን እየተጠባበቅን ራሳችን በውስጣችን እንቃትታለን። በተስፋ ድነናልና፣ ነገር ግን ተስፋ የሚያደርጉበቱ ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርጋል? የማናየው ግን ተስፋ ብናደርገው በትዕግስት እንጠባበቃለን። ጌታ ይባርክሽ። እዚህ ላይ ለእኛ ሊገለጥ ካለው ክብር ጋር ቢመዛ የአሁኑ ዘመን ስቃይ ምንም እንዳይደለ ቆጥራለሁ ካለ በኋላ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና፣ ፍጥረት ለከንቱ ምን ብሏል? ተገዝቷል። ፍጥረት ማለት እኛ ብቻ ሳይሆን በአጠቃላይ ፍጥረት ለዚህ አልነበረም የእግዚአብሔር ዓላማና አጀንዳው። አንበሳዎች እንዲባሉ አልነበረም የተፈጠረው። እንስሶች፣ የተለያዩ ሁሉ በሰላም እንዲኖር ነበር የእግዚአብሔር ሐሳብ። ኃጢአት ወደዚህ ዓለም ከገባ በኋላ ነገሮች ሁሉ ተደበላለቁ። ኢየሱስ በ1000 ዓመቱ ጊዜ ላይ ሕፃናት ከእባብ ጋር አሁን ይጫወታሉ። ክርስቶስ 1000 ዓመቱን ከኛ ጋር ሲነግስ በምድር ላይ ከሕፃናት ጋር ከአንበሳ ጋር በቃ ያ እንደገና ጌታ እንደገና ዋሽቶት ይህን ወደዚህ ምድር እንመጣለን። ግን አሁን ያለው ፍጥረት ለከንቱ እንደተገዛ እናያለን እና ፍጥረት ሁሉ ይላል 22 እስካሁን ድረስ አብሮ በመቃጠትና በምጥ መኖሩ እናውቃለን። አብሮ በምን? በመቃተትና በምን? በምጥ መኖሩ እናውቃለን ይላል። ስለዚህ የዚህ ምድር አሁን እየኖር ነው ያለው ኑሮ ለኛ ሊገለጥ ሊመጣ ካለው ኑሮ ጋር ሲመዛዘን እንዴት ብላችሁ አስቡት። እዚህ ላይ እንደሚነግረን ሴት ልጅ በምጥ ውስጥ እያለ ሳያቋርጥ የምትኖረው አስቡት። በምጥ ዝም ብሎ መኖር በምድር ላይ ፔኑን አስቡት። ትንሽ ደቂቃ ለመጣው አይደለ እግዚአብሔር የፎይታን ጊዜ ባይሰጥ እንዴት ከባድ ነው ምጥ ራሱ። እኔ ባየሁት ያለፋችሁበት ደግሞ ታውቁታላችሁ። ስለዚህ ይሄ ምድር የምንኖረው ምጥ ውስጥ ምንም እረፍት ሳይኖረው ዝም ብሎ የመኖር ያህል ፔን ከየቱ ጋር ሲወዳደር ሊመጣ ካለው ክብር ጋር ቢመዛዘን ይሄ ኑሮ የምጥ ኑሮ ምጥ። ያንን ግን በመንፈሳችን ካላዋህድ ነው። አዎ ይሄ ምድር የሚስበን ከሆነ የሚታየን ይሄ ምድር ነው እና አይገባንም።
እነ ሐዋርያ ጳውሎስ ሞር በመንፈስ እየተሞሉ የእግዚአብሔር ክብር የበለጠ እየወረሳቸው ስላለ ለዚህ ነው ለእኛ ይገለጥ ካለው ክብር ጋር ቢመዛ ያ በመንፈሳቸው ስለተዋሃደ የአሁኑ ዘመን ስቃይ ምንም እንዳይደለ ቆጥራለሁ። ይሄ አጭር ዘመን ናትና ስቃዩ ምንም አይደለም። ለምን? ሊመጣ ያለ የዘላለም ክብር ስላለ እችን እታገሳለሁ ብሎ ይነግረናል። ስለዚህ እዚህ ወደ ጴጥሮስ ላይ ስንመለስ አባቶቻቸው በወረሱት በከንቱ ኑሯቸው፣ በዚህ በከንቱ ኑሯቸው ላይ ሲኖሩ አንዳንዴ ሰው አባቶቻችን ወርቅ ሊኖራቸው ይችላል፣ ደግሞ ብርም ሊኖራቸው ይችላል እና በወርቅና በብር ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክብር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ከብርና ከወርቅ አይደለም የተዋጃችሁት። አባቶቻችሁ በከንቱ ኑሯቸው ያባከማችሁት እሱ አይደለም። እናንተ የተዋጃችሁት እና መዋጀት ማለት ምንድነው? ዋጋ ተከፍሎ የራስ መውሰድ ማለት ነው። ዋጋ ተከፍሎ እኛ በኃጢአት ምክንያት ሞተን ነበር። ምንም የሚያድነን ማንም አልነበረም። እኛ ደግሞ እግዚአብሔርን ለማስደሰት እንኳን የምንችልበት ማንነት የለም። ፍጥረታችን የቁጣ ልጅ ነው። እግዚአብሔርን የምናስደስትበት ምንም ነገር አልነበረንም። ስለዚህ ማንም ሊያድነን ስላልቻለ ራሱ እግዚአብሔር ሰው ሆኖ መጥቶ በቀራንዮ መስቀል ላይ ሞቶ ደሙን አፈሰሰና በዛ ደም እኛ የኃጢአት ዋጋ ሞት ነውና የኛ የሚከፈለውን ዋጋ ጌታ ከፈለን። በደሙ ደሙ ንጹህ የሆነ ደም፣ ኃጢአት የሌለበት ደም ተከፈለና ድሮ የእንስሳ ደም ነበረ፣ የኮርማዎች፣ የፍየሎች፣ የበጎች፣ ያንን ፈጽሞ ኃጢአትን አያነጻም ነበር። እግዚአብሔር ያ መስዋዕት አላስደሰተውም። ስለዚህ ልጁን ላከና ልጁን ዋጋ ከፍሎ ልጁን በመስቀል ላይ ሰቅሎ ልጁን ደሙ እንዲፈስ አደረገና ሄሎሄ ሄሎሄ ላማ ሰበክታኒ አለው። አምላክ ሆይ አምላክ ሆይ ለምን ተውከኝ አለው። ለምን? በቀራንዮ መስቀል ላይ ክርስቶስ ሲንጠለጠል ምን ሆነ? የዓለም የኛ ኃጢአት ሁሉ ምን ሆነ? ወደ ክርስቶስ ሄደ። እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱ ስለኛ ምን ሆነ ይላል? ኃጢአት ሆነ ይላል። በመስቀል ላይ ኃጢአት ሆነ። የእኛን ኃጢአት ሁሉ ተሸክሞ በመስቀል ላይ ተንጠለጠለ። እግዚአብሔር ራሱ ፊቱን አዞረበት። ለዚህ ነው ሄሎይ ሄሎይ ላማ ሰበክታኒ፣ አምላክ ሆይ አምላክ ሆይ ለምን ተውከኛል እስኪ ተወው ድረስ እግዚአብሔር ጌታ የእኛን ኃጢአት ተሸከመ። ደሙን አፍሶ እኛን ክርስቶስ እኛ የእግዚአብሔር ጽድቅ እንሆን ዘንድ ክርስቶስ የሰራውን ጽድቅ ሁሉ ለኛ ሰጠንና የኛን ኃጢአት ደግሞ ከኛ ላይ ወሰደና መስቀል ላይ አድርጎ ልጁን አደቀቀው። ስለዚህ እናንተ የተዋጃችሁት የሆነ አባቶቻችሁ በከንቱ ኑሯቸው ባገኙት ወርቅና ብር አይደለም። እናንተ ወደ እግዚአብሔር መንግስት የፈለሳችሁት የመጣችሁበት ክቡር የሆነው የክርስቶስ ኢየሱስ ደም ፈሶላችሁ ነው። የሁሉ ዋጋ ተከፍሎላችሁ ነው እናንተ ምን የሆናችሁት? ልጅ የሆናችሁት። ይሄ ነገር ይላል ቁጥር 20 እና 21 ዓለም ሳይፈጠር እንኳን አስቀድሞ ታወቀ ይላል። ዓለም ሳይፈጠር አስቀድሞ ታወቀ። እናንተ አንብቡት፣ ኤፌሶን 1 ላይ ታገኙታላችሁ። ዓለም ሳይፈጠር ታወቀ የሚለው እግዚአብሔር ገና ዓለም ሳይፈጠር አውቆታል። አዳምና ሔዋንን ሲፈጥሯቸው ኃጢአት እንደሚሰሩ፣ ሰው በኃጢአቱ እንደሚሞት፣ ልጁ መጥቶ እንደሚያድን ገና ዓለም ሳይፈጠር ታውቋል። የታወቅነው እኛ አይደለን። ኤርሚያስ እንትናን እግዚአብሔር አድናለሁ አይደለም። በልጁ ያመነ ሁሉ የዘላለም ሕይወት እንደሚኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷልና ይላል። እግዚአብሔር መርጦ አይደለም ያዳነው። እኛ በፈቅደን ወደን ልጁን እንደምንቀበል እግዚአብሔር ባስቀድሞ ያውቃል።
እንጂ ካልሆነ ምን ይሆናል? እግዚአብሔር ጋር አንተ ዳን አንተ አትዳን ከሆነ ያ ለምን እግዚአብሔር ይጠይቀናል? መርጦ ያዳነን። ግን እግዚአብሔር በቀደመው ዕውቀቱ እኔ እንደምድን እኔ ልጁን ኢየሱስን እንደምቀበል እግዚአብሔር በቀደመው ዕውቀቱ ያውቃል። ስለዚህ እዚህ ላይ ምን ይላል? ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁ ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርን በሰጠው በእግዚአብሔር በእርሱ ስለምታምኑ ስለናንተ በዘመኑ መጨረሻ ተገለጠ። ማለት ኢየሱስ ክርስቶስ በዘመኑ መጨረሻ ነው የተገለጠውና ስለናንተ እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለናንተ በዘመኑ መጨረሻ ተገለጠ ብሎ ይነግራቸዋል። ቁጥር 22 እስከ 25 ተናግሬ እጨርሳለሁ። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማቾች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። አያችሁ፣ አሁን እየተነጋገርን ያለነው መንገዱን ነው። እግዚአብሔር ከኛ የሚፈልገው መንገድ ነው ሐዋርያው ጴጥሮስ እየጻፈላቸው ያለው። እዚህ ላይ ለእውነት እየታዘዛችሁ፣ እውነት አለ፣ እሱም የእግዚአብሔር እውነት፣ ይሄ ቃሉ ላይ ያለው እውነት ስትኖሩ በከንቱ ኑሯችሁ በዚህ በጊዜያዊ በእንግድነት ዘመናችሁ ስትኖሩ ኑሯችሁ ላይ ለእውነት ምን በሉት እየታዘዛችሁ ግብዝነት ለሌለበት ለወንድማማቾች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ተዋደዱ። ማለት ግብዝነት ለሌለበት ማለት ግብዝነት ለሌለበት አንዳንድ ሰዎች በቃ ሲያዩን በቃ እንደሚወዱን ይሆናል አይደል? እኛም እንወዳቸዋለን ከላይ ላዩ። በቃ ግን እውነተኛ የሆነው ታይም ላይ ሲመጣ ግን የሰዎቹን እውነተኝነት እናየዋለን። ታይም ያሳየናል። ግብዝነት ያለበት ፍቅር እዚህ ላይ ግብዝነት ለሌለበት ለወንድማማቾች መዋደድ ነፍሳችሁን አንጽታችሁ ማለት ነፍስ ትቆሽሻለች። ነፍስ የመቆሸሽ ባህሪ ሊኖራት ይችላል። ነፍሳችን ጌታን ካገኘች በኋላ ክርስቶስን ወደ መምሰል እያደገች ነው የምትሄደው፣ ወይም ደግሞ አታድግም። የሚገባውን ምግብና የሚገባውን ነገር ካልሰጠናት አታድግም፣ እየነጻች አትሄድም። የማንጻትም ያለማንጻትም ኃላፊነት ያለው እኛ ጋር ነው። መንፈሳችን ድኗል። ስጋችን ክርስቶስ ሲመጣ ነው የሚቀየረው። ነፍሳችን ናት መሃል ቤት ያለችው። ስለዚህ ነፍስ ወደ ተሳበችው ነው የምትሄደው። ወደ እግዚአብሔር ሐሳብ የቀረብን ቁጥር ነፍሳችን እየሳብናት፣ ነፍሳችን ውስጥ ፍቃድ አለ። ፍቃዳችንን እያስገዛናት እንሄዳለን። የእግዚአብሔር ነገር ትተን የዓለም ነገር ላይ ብናደላ፣ ሞር ጊዜያችንን ለዓለም ነገር ላይ ብንሰጥ፣ ጊዜያችንንም የተለያየ ዓለም ነገር ተድላም ቢሆን አሁን የተለያዩ ፊልሞችን ባይ፣ የተለያዩ እግር ኳሶች ባይ፣ የተለያየ አሁን ለመንፈሳዊ ነገር ምንም አይጠቅመኝም እና ለተለያየ በቃ ነፍስ ራሳችንን ለማስደሰት ነው የምንጠቀመው። የተለያዩ በቃ የዓለም ነገር ላይ ብናደላ ተድላዎች እና ሞር ነፍሳችን የዚህ ዓለም ነገር ላይ ፎከስ ባደረገው የምትሳበው ወደዚህ ዓለም ነው። ስለዚህ የማንጻት ኃላፊነቱ እኔ ጋር ነው። ቃሉን ደግሞ ሰጥቶናል። የእግዚአብሔር ኃይሉን ሰጥቶናል። ስለዚህ ምንድነው የኛ ኃላፊነት? አንዳንዴ ነፍሳችን ሰዎች ወይ ክፉ ሲሆኑብን ወይ መጥፎ ሲሆኑብን፣ መጥፎ ሲመልሱብን፣ መጥፎ ሲያደርጉብን በተፈጥሮ ወዲያው ስጋችን መጥፎ ለመሆን ነው የሚመለስ፣ ክፉን በክፉ ለመመለስ ነው የሚነሳው ባህሪያችን፣ የወደቀው ማንነታችን። ስለዚህ ነፍሳችንን ሊስባት ይችላል።
ምን ለመቆሸሽ ለነዚያ ያለን ሰዎች አመለካከታችን እንዲበላሽ አስተሳሰባችን እንዲበላሽ እነሱ በክፉ መጡ እኛም በእጥፍም ልንሄድ እንችላለን በክፉ ለመመለስ ነፍሳችን እንደዚህ አይነት ቴንደንሲ ከስጋ በምታገኘው ይይዛል ግብዝነት ይኖርባታል ስለዚህ ምንድነው የሚላቸው ነፍሳችሁን አንጽታችሁ አንጹት ከሚያቆሽሻችሁ ነገር ሰዎችን እንድትጠሉ ከሚያረጋችሁ ነገር ለወንድሞቻችሁ ክፋት እንድታስቡ ከሚያረጋችሁ ነገር ምቀኝነት ቅናት ጥላቻ ግብዝነት የሌለበት ፍቅር እንዲኖራችሁ ነፍሳችሁ ምን በሉት አንጹት አንጽታችሁ ምን በሉት እርስ በርሳችሁ ከልባችሁ አጥብቃችሁ ምን በሉ ተዋደዱ ለምን ዳግመኛ የተወለዳችሁ ከሚጠፋ ዘር አይደለምና በያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ስለዚህ እናንተ የተወለዳችሁበት ዘሩ ፖቴንሻል አለው ምን የማረግ ነፍሳችሁን ያ የቆሸሸውን ነገር የማጽዳት አጽድቶ አንጽቶ ወንድሞቻችሁን በአጥብቃችሁ መውደድ የምትችሉበት ፍቅር ያዘለ የእግዚአብሔር የልጁ ዘር ነው ያለን የእግዚአብሔር የልጁ ያ ፍቅር የእግዚአብሔር ፍቅር በልባችሁ ስለፈሰሰ በመንፈስ ቅዱስ ይላል ፖቴንሻሉ ዘሩ አለ ክርስቶስን መምሰል የምንችልበት ፖቴንሻል ነው ያ ዘሩ አቅም ስላለው ጉልበት ስላለው እንደዚህ በሚፈጠርባችሁ አንጹት ጥላቻ ይመጣል ክፉ በሚያረጉ ክፋት ለመመለስ ይመጣል እናንተ ግን ያንን አንጽታችሁ ወንድሞቻችሁን ከልባችሁ አጥብቃችሁ ተዋደዱ ለምን ዳግመኛ የተወለዳችሁበት ዘር ምንድነው የሚጠፋ ዘር አይደለም በያውና ለዘላለም የሚኖር ከእግዚአብሔር ቃል ከማይጠፋ ዘር ነውና እንደዚህ አይነት ዘር ስለሆነ አጥብቃችሁ ወንድሞቻችሁን ከልባችሁ ውደዱ ለምን የገባንበት ህብረት ስናደርግ ያደረግነው ከዚህ አምላክ ጋር ነው የሚባላ እሳት ሆኖ አባት ሆኖ ፍቅር የሆነ አምላክ ነው ይሄ አምላክ ቅድስናን ይፈልጋል ይሄ አምላክ ከናንተ በእውነት ለሆነው ነገር እየታዘዛችሁ እንድትሄዱ ይፈልጋል ይሄ አምላክ ደግሞ ወንድሞቻችሁን ወዳችሁ ከልባችሁ አጥብቃችሁ ወዳችሁ እንድትሄዱ ይፈልጋል ህብረቱ ስለገባ ባህሪው የዚህ አምላክ ይሄ ስለሆነ እንዲያድርጉ ብሎ መጨረሻ 24 ቁጥር ላይ እንዲላ ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳርም ይጠወልጋል አበባውም ይረግፋል የጌታ ቃል ግን ለዘላለም ይኖራል በወንጌል የተሰበከላችሁ ይህ ቃል ይሄ ነው ብሎ ይደመድማል ስጋ ሁሉ ምንድነው እንደ ሳር ክብሩም እንደ ሳር አበባ ነው ሳሩም ይጠወልጋል አበባውም ይረግፋል ማለት እኛ ሰዎች እንደ ሳር እንጠወልጋለን ክብርማችንም እንደ አበባ ይረግፋል ከንቱ ነን እንጠፋለን ለዘላለም አንኖር ለዘላለም እንደምንኖር በዚህ ምድር ላይ አንኖር እንደ እንግዳ እየኖርን እንግዳ እንደሚሄድ ወደ ማንመለስበት ምድር ስለምንሄድ ለዛ እየተዘጋጀ ያ የመንግስቱ ስርዓት መንግስቱን ጀምሯል ለእውነት እየታዘዛችሁ ወንድሞቻችሁን እየወደዳችሁ እንድትመላለሱ በቅድስና እየኖራችሁ እንድትመላለሱ ተመላለሱ ለምን ስጋ እንደ ሳር ነገ ትጠፋላችሁ ክብራችሁም እንደ ሳር አበባ ነው ይጠወልጋል የማይጠወልገው ለዘላለም ግን የሚኖረው ምንድነው ይላል የእግዚአብሔር ቃል ነው ስለዚህ የበለጠ ለዚህ ቃል ራሳችሁ ምን በሉት አስገዙት ለዚህ ቃል ታዘዙት ለእውነት እየታዘዛችሁ ብሎ ሲመክራቸው እናያለን ስለዚህ ወገኖች ምዕራፍ 1ን ዛሬ እንጨርሳለን ሐዋርያው ጴጥሮስ ተሰደዋል በምድር ላይ የተቅበዘበዙ ነው ያሉት ሲኖሩ ዝም ብለው እንዳይኖሩ
ተቸግረናል ብለው ዝም ብለው አለደን እንዳይኖሩ የክርስቶስን የመመሪያ ሕይወት በተበተኑበት ምድር ላይ ሲጽፍላቸው አይተናል። ከሚወርሱት ከማንነታቸው ከተከፈለላቸው ብርና ወርቅ ሳይሆን ከክርስቶስ ደም ይህ ሁሉ ዋጋ ከተከፈለላቸው ከማንነታቸው የተነሳ የንጉሥ ካህን የተመረጠ ለርሱ የተለየ ወገን ስለሆኑ ለዚህ ሕይወት እንዴት መኖር እንዳለባቸው እየነገራቸው ይሄዳል። እንቀጥላለን። ሁላችንም እንጸልያለን። ሕይወታችንን ስናየው ዛሬ ከነሱ ምን እንማራለን? ሕይወታችን ምን ያህል በእውነት ላይ ይሄዳል? ሕይወታችን ምን ያህል ወንድሞቻችንን እንወዳለን? ግብስነት ያለበት መውደድ ከሆነ ዛሬ ቃሉ እንደሚነገር አንጽተን ይሄ ግብዝነት እንዲኖር የሚያደርግ ያቆሸሸውን ነገር እሱን አንጽተን በጎ ሕሊና ይዘን ይቅር ብለን ወደን እንድንመላለስ ዛሬ መወሰን አለን። ወንድሞቻችን እየወደድን ለመኖር በቅድስና ለመኖር እንደገና እውነት ለሆነው ነገር ለመታዘዝ ራሳችንን መስጠት አለብን። ለምን? የምንኖረው የእንግድነት ዘመን ነው። እንግድነቱ ሲያበቃ ነገ የምንቀርበው በአባታችን ፊት ውስጥ ነው የምንቀርበው። ስንቀርብ ለዘላለም የሚኖረው ቃሉ ነውና ቃሉ የሚለንን ታዘን ከኖርን የዘላለም ብድራትን እናገኛለን። እሺ፣ ሃሌሉያ። ጸልየን እንጨርሳለን። እግዚአብሔር ሆይ እንባርካለን፣ ስምን ሁሉ ከፍ እናደርጋለን። እድለኞች እግዚአብሔር ለዘላለም የሚጠቅመንን ምክር እየመከርከን ስላለ አንድ ተማሪ ፈተና ቢኖርበት ለፈተናው ተዘጋጅቶ አጥንቶ ይቀርባል ፈተናውን ለማለፍ። እግዚአብሔር እኛም ደግሞ የዚህ የእንፋሎት ኑሮአችን ስንኖር የእንግድነት ዘመናችን ስንኖር ነገ በዙፋን ፊት ስንቀር የሚያስፈልገንን ዝግጁት እነሆ ቤተክርስቲያን አሁን ያለችው ራሷን እያቆነጃጀች ሙሽራው ስለሚመጣ ለሙሽራው ራሷን እያቆነጃጀች ነው ያለችው። ራሷን እያስጌጠች ነው ያለነው። አሁንም እዚህ ቤት ያለነው ኢየሱስን ለመገናኘት ሕይወታችንን እያቆነጃጀን እንድንጠብቀው እርዳን። ተዘጋጅተን ሲመጣ ሙሽራ ባልተዘጋጀ ሙሽሪት አትጠብቀው። ተዘጋጅታ ጸድታ ነስታ ተውባ ነው ሙሽራውን የምትጠብቀው። እኛም አንተን ስንጠብቅ በቃል እውነት ተገዝተን ለእውነት እየታዘዝን ወንድሞቻችንን እየወደድን ግብዝነት ካለው ሕይወት እየራቅን በሕይወታችን በቅድስና እየተመላለስን አንተን መጠበቅ እንዲሆንልን እግዚአብሔር በጌታ በኢየሱስ ስም ጸልያለሁ። ለእኛ የተከፈለው ዕዳ ለእኛ የተከፈለው የክርስቶስ የደሙ ክብር በእያንዳንዳችን ላይ አብልጦ በውስጣችን ላይ እንዲዋሃድ በጌታ በኢየሱስ ስም ጸልያለሁ። ጊዜ ሁሉ ተመስገን። ስለ ሁሉ ክብር ላንተ ይሁን። በጌታ በኢየሱስ ስም ብለህ ስማን። ኤርሚ የተባረክ ዘመን ይባረክ። አሜን።